ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሀብተ ውልድና ሕይወተ ልቡና ስርየተ ኃጢአት ገቢረ ተአምራት ወመንክራት ተስፋ መንግሥተ ሰማያት ሕያው መላእክት ይደረግላችሁ ይደረግልንና በዚህ ዕለት በዚህ ሰዓት በዚህ ስፍራ ቅዱስ ቃሉን ለመስማት የታደማችሁ የእግዚአብሔር ቤተሰቦች የወላዲተ አምላክ የድንግል ማርያም የአስራት ልጆች ሁላችሁም በኃያሉ በልዑል እግዚአብሔር ስም እንደምን ዋላችሁ? ምስጋና የባህሪ ገንዘቡ የሆነ የቅዱሳን አምላክ ልዑል እግዚአብሔር ከቁጥር ሳያጎለን ከመልክ ሳይለውጠን እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት እንደ ሥጋችን ድካምና እንደ አእምሯችን ጽልመት ሳይመለከት በምሕረቱና በቸርነቱ ጠብቆ በዕድሜያችን ላይችን ቀን ጨምሮ ቅዱስ ቃሉን ሰማ ዘንድ የሰበሰበን እንደ ቅዱሳን መላእክት እንድንዘምር የፈቀደልን አምላክ ቅዱሳን ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንደ እግዚአብሔር መልካም ፍቃድ ባለችን ሰዓት የምንማማርበት የትምህርታችን ርዕስ በመጽሐፈ መሳፍንት ምዕራፍ 6 ቁጥር 13 ላይ ባለው አምላካዊ ቃል ይሆናል። መጽሐፈ መሳፍንት ምዕራፍ 6 ቁጥር 13 ይህ ሁሉ ነገር ለምን ደረሰብን? የጥበብ ባለቤት የእውቀት ባለቤት የምስጢር ባለቤት እግዚአብሔር አምላክ አንደበትን የሚከፍት ምስጢርን የሚገልጽ እግዚአብሔር መንፈስ ቅዱስ የሁላችን እዝነ ልቡና እንደ ሊዲያ ከፍቶ ቅዱስ ቃሉን ሰምተን እንደ ቅዱስ ቃሉ የምንኖር እንደ ቅዱስ ቃሉ የምንጓዝ እንደ ቅዱስ ቃሉ የምንመላለስ ልጆቹ ያደርገን። እኛ ቅዱስ ቃሉን ለመስማት ስንሰበሰብ ቅዱስ ቃሉ በእዝነ ልቦናችን እንዳይጻፍ በመሃላችን እየገባ ልቦናችንን እየሰረቀ ሐሳባችን እየከፋፈለ የሚፈታተነን ጥንተ ጠላታችን ሰይጣንን የድንግል ማርያም ልጅ መድኃኒታችን ኢየሱስ ክርስቶስ በኃይለ መስቀሉ ቀጥቅጦ ከእግራችን በታች ጣለልን። ይህ ሁሉ ነገር ለምን ደረሰብን? ይህንን ቃል የተናገረው ጌዲዮን ነው። ጌዲዮን የኢዮአስ ልጅ ነው። ኢዮአስ ምድረ ርስትን ከወረሱ ከነገደ ምናሴ የሆነ እስራኤላዊ ነው። ጌዲዮን ይህንን ጥያቄ ያቀረበው ለእግዚአብሔር መልአክ ነው። ለምንድን ነው ጌዲዮን ሁሉ መከራ ለምን ደረሰብን ብሎ የጠየቀው ለሚለው መጽሐፍ ቅዱስን ስንመለከት በእነ ጌዲዮን ዘመን ሚዲያማውያን፣ አማሌቃውያን የምስራቅ ሰዎች ኅብረት ፈጥረው ይላል መጽሐፍ ለ7 ዓመታት እስራኤላውያንን አሰቃዩአቸው። ገበሬው አርሶ ማምረት፣ ነጋዴው ነግዶ ማትረፍ፣ ሰው ወጥቶ መግባት አልቻለም። የበቀለው ሰብል ላይ ከብት እየነዱ ያስጠቀጥቁባቸዋል። ሰብሉ ከዚያ ተርፎ እንኳ ቢደርስ በእሳት ያጋዩታል። ከብቶቻቸውን ነድተው ይወስዱባቸዋል። በአጠቃላይ እስራኤላውያን ይላል መጽሐፍ በዚያ ዘመን ወጥቶ ለመግባት ወልዶ ለመሳም ዘርቶ ለመቃም ነፃነት አጡ። በዚህ ፈተና ሰዓት ነው ጌዲዮን በወይን መጥመቂያ ዋሻ ውስጥ ስንዴ ሲወቃ የእግዚአብሔር መልአክ ተገለጸለት ይለናል። በወይን መጥመቂያ ዋሻ ውስጥ ነው ስንዴው የሚወቃው። ምርቱን ከምርቱ እየለየ ባለበት ሰዓት ነው የእግዚአብሔር መልአክ የተገለጸለት። እኛም በዚህ ዘመን እውነቱን ከሐሰት ጽድቁን ከኩነኔ ሕይወትን ከሞት መለየት የምንችለው ምርቱን ከግርድ እንደ ጌዲዮን መለየት ስንችል ብቻ ነው። አንድነት አጃምሎ ይዞ ብዙ አይቻልምና ሥጋዊም አይቀረኝም መንፈሳዊም አይቀረኝም የክርስትና ጉዞ አይደለምና ጌዲዮን ስንዴውን እየወቃ ምርቱን ከግርዱ እየለየ ሳለ መልአክ እግዚአብሔር ተገልጾለት ይለናል። አንተ ጽኑ ኃያል ሰው
እግዚአብሔር ከአንተ ጋር ነው አለው። በዚህ ሰዓት ጌዲዮን እግዚአብሔር ከእኛ ጋር ከሆነ ይህ ሁሉ ነገር ለምን ደረሰብን? እግዚአብሔርማ በአባቶቻችን ዘመን ባህር ከፍሎ ጠላት አስቦ ከዓለቱ አብልቆ ከሰማይ መና አድርጎ ይመግባቸው እንደነበረ ሰምተናል። አሁን እግዚአብሔር ከእኛ ጋር አይደለም። ከእኛ ጋር ቢሆንማ ሚዲያማውያን፣ አማሌቃውያን፣ የምስራቅ ሰዎች ህብረት ፈጥረው 7 ዓመታት ሙሉ ይህ ስቃይ ባላደረሱብን ነበር አለው። ምን አለ ታዲያ ጌዲዮንን መልአከ እግዚአብሔር በአንተ አድሮ እግዚአብሔር ይህንን ሕዝብ ነፃ ያወጣል። አንተ ጽኑ ኃያል ሰው ነህ ነው። ጌዲዮን አሁንም እኔ ከአባቴ ቤት ሁሉ ታናሽ ነኝ፣ ነገዴም ከሁሉ የተጠቃ ነው፣ በምኔ ነው ይህን ሕዝብ ነፃ ማወጣው አለ። ታናሽነቱን መሰከረ፣ ራሱን ዝቅ ዝቅ አደረገ። ምን ይለናል ሉቃስ ምዕራፍ 17 ላይ የታዘዛችሁትን ባደረጋችሁ ጊዜ የታዘዝነውን አድርገናል፣ እኛ የማንጠቅም ባሪያዎች ነን በሉ። በእውቀታችሁ፣ በስልጣናችሁ፣ በሀብታችሁ፣ በወገናችሁ አትመኩ። ጌዲዮን መመኪያው እግዚአብሔር እንደሆነ አውቆ እኔ ከሁሉ በታች ነኝ፣ በምኔ ነው እስራኤል ነፃ ማወጣው አለው። እግዚአብሔር ከአንተ ጋር ነፃ ሕዝቡን እንደሚያወጣ የላከኝ ቅዱስ መልአክ ነኝ ብሎ ነገረው። እውነትም የእግዚአብሔር መልአክ ከእግዚአብሔር ተለቀመጠ ከሆነ እግዚአብሔርን አንድ ጥያቄ ጠይቀዋለሁ። የመጀመሪያው ጥያቄ ወደ ውጊያ ሂጄ እነኝን እንደ ሰማይ ከዋክብት እንደ ምድር አሸዋ የበዙትን ጠላት ድል የማደርግ ከሆነ ምልክትን ስጠኝ ነው ያለው። የመጀመሪያ ጥያቄው ጌዲዮን ምልክት ነው የጠየቀው። ምን አይነት ምልክት? እዚያው መጽሐፍ ላይ ተጽፎ የምናገኘው የተባዘተ የበግ ፀጉር ዘረጋለሁ፣ ጸር ከላይ ይውረድ አለ። የተባዘተው የበግ ፀጉር ላይ ብቻ ይውረድ አለ ይላል። ሆነለት ይላል። ምን ይላል ትርጓሜው? ጸሩ እስራኤላውያን ብቻ ከአሕዛብ ለይቶ የመርዳቱ ምሳሌ ነው። ጌዲዮን ዳግመኛ ጠየቀ። አሁን ጠሩ ከላይ ይውረድ አለ። ጸጉሩ ብቻ ደረቅ ይሁን፣ ዳርና ዳሩ ደግሞ ይሁን ደረቅ ይሁን አለ ይላል። ሆነለት። ጌዲዮን አሁን ምልክቱን ያዘ። ይህን ነው የመጽሐፍ መምህራን ያቺ ጸጉር ለጊዜው የእስራኤል ዘሥጋ ምሳሌ ናት። ጠሉ ከላይ መውረዱ እስራኤላውያንን ብቻ ከአረማውያን ከአሕዛብ ለይቶ የመርዳቱ ነው። ለፍጻሜው ግን አለ ጠሉ የወላዲተ አምላክ የድንግል ማርያም ምሳሌ ነው። ጠሉ ከላይ ጸጉሩ ላይ ብቻ መውረዱ ከዓለም እንስት ድንግል ማርያምን መርጦ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ዓለምን ለማዳን ምልክቱ ነው። ያችን ጸጉር ደረቅ መሆኗ ያለ ዘርአ ቢሲ መውለዷ ነው። ይህንማ ቅዳሴያችን ላይ አባ ሕርያቆስ መስክሮልናል። አንቺ የጌዲዮን ጸጉር ነሽ ብሎ በዚህ ብራሙሳን መጽሐፍን መሰረት አድርጎ መስክሮላታል። አሁን ጌዲዮን ምልክቱን ያዘ፣ አዋጅ አሳወጀ፣ ነጋሪት ተጎሰመ፣ እምቢልታው ተነፋ። ውጊያ ሊገጥሙ ነው። ምልክት ይዘዋል። እግዚአብሔር አብሯቸው እንዳለ ተረድተዋል። በዚያን ሰዓት ይላል መጽሐፍ 32,000 ሰራዊት ጌዲዮንን ተከትሎ ተመመ። እግዚአብሔር ግን በመንበሩ ሆኖ ጌዲዮንን በምሕረት ድምፅ ጠራው። እኛንም በምሕረት ድምፅ ይጠራል። ጌዲዮን አለው ደጊመ ቃል ለዕብራውያን ቃል ነውና አብርሃም አብርሃም፣ አልዓዛር አልዓዛር፣ ማርታ ማርታ እንዲል አቤት አለ። ሰራዊቱ አሁን ብዙ ነው። ሄዶ ተዋግቶ ድል ካደረገ በብዛታችን ነው ይላል። አሁን ማድረግ ያለብን ገለዓድ ተራራ ላይ ውጣና የፈራ የደነገጠ ወደ ኋላ ይመለስ ብለህ አውጅ አለው ይላል። ጌዲዮን ታዛዥ ነው። ገለዓድ ተራራ ላይ ወጣ፣ አወጀ። የፈራ የደነገጠ ወደ ኋላ ይመለስ ሲል በአንድ ጊዜ ይላል 22,000 ሰራዊት ቀኝ ኋላ ዞረ። በቃል ፈተና 22,000 ሰራዊት ወደቀ። ስንት ቀረ? 32,000 ነው የተመመው። አቤት 10,000 ይዞ አሁንም ጉዞ ጀመረ። ዳግመኛ አሁንም እግዚአብሔርን ጠራው ጌዲዮንን። አሁንም ሰራዊቱ ብዙ ነው። ጌዲዮን
ደግሞ የተግባር ፈተና ፈትን። ቅድም የምንፈተና የቃል አሁን ዓለማውያን ሲፈትኑ የቃል ፈተና የተግባር ፈተና ይሉናል። ምንጩ መጽሐፍ ቅዱስ መሆኑን ልንረዳ ግድ ነው። ምንድን ነው የተግባር ፈተናው? አሁን ወንዝ አውርደህ አለው። እንደ ውሻ ተንበርክኮ ለሆዱ ውሃውን የሚልጠውን ለብቻ ለየው። ዙሪያው ጠላት ተከቦ ቀኝ መውጫ ግራ መግቢያ አጥተው እየተጨነቁ ዝም ብለው ለሆዳቸው ያደሩትን ተንበርክከው እንደ ውሻ የሚጠጡትን ለብቻ ለየልኝ። በእጃቸው እያፈኑ ውሃውን ፊት ኋላ ቀኝ ግራ እያዩ በንጹሕ ዓይን ነገሮችን እያዩ የሚጠጡትን ለብቻ ለይልኝ አለው ይላል። በዚያን ሰዓት ይላል መጽሐፍ 9700 ሰራዊት እንደ ውሻ ተንበርክኮ ውሃውን ይልጠው ገባ። 300ውን ይዞ ነው ጌዲዮን ወደ ውጊያ ግንባር የዘመተው። ቅድም ወንድማችን ፕሮግራም መሪው አዳራሹ ይጠበናል ብለን አስበን ነበር። አዎ ይጠበናል ብለን አስበን ነበር። ምን ይላል ግን ማቴዎስ 22:14 ላይ የተጠሩት የተመረጡት ግን ጥቂቶች ናቸው አለ። ከምርጦቹ ያደርገን። ከ32,000 ሰራዊት 300 ሰራዊት ብቻ ቀረ። እነኚህ ይዞ ነው ጌዲዮን ወደ ውጊያ ግንባር ጉዞ ያደረገው። ወደ ውጊያ ግንባር ሲጓዝ እንደ ዘመናችን የጦር መሳሪያ አልያዙም። እንስራ ነው የተሸከሙት፣ ችቦ ነው የያዙት፣ ቀንደ መለከት ነው የያዙት። አስተውሉ። አሁን ሰው እንስራ ይዞ ውሃ ሊቀዳ ነው ወንዝ የሚሆን ነው ጦር ግንባር። እነሱ ግን አምነዋል። ማንም እግዚአብሔርን አስቀድመዋልና እንስራውን ተሸክሞ ችቦውን ይዘው ቀንደ መለከቱን ይዘው ጉዞ አደረጉ። በዚያን ሰዓት እግዚአብሔር በጌዲዮን አድሮ ምን አላቸው? 300 ይላል በመቶ 3 ቦታ ከፈላቸው። እኔን ይሁኑ እኔም ማደርገውን አድርጉ አለ። እንስራውን ሲሰባብሩ ሰባብሩት፣ ችቦውን ሲለኩሰው ለኩሱት፣ ቀንደ መለከቱን ሲነፋልቱ አላቸው ይላል። እንደታዘዙ ሁሉም በመቶ በ3 ረድፍ ተሰለፉ። በጠላት ወገን ግን ከሚገርማችሁ ብዛታቸው መጽሐፍ የሚነግረን እንደ ሰማይ ከዋክብት እንደ ምድር አሸዋ ናቸው ይላል። በእስራኤላዊ ወገን የተሰለፈው ግን ስንት ነው? 300። ጌዲዮን እኔን ይሁኝ እኔም ማደርገውን አድርጉ አለ። እኔን ይሁኝ የሚል እውነተኛ አባት እግዚአብሔር ለቤተ ክርስቲያን ይስጣት። አንደኛ ቆሮንቶስ 11:1 ላይ ቅዱስ ጳውሎስ ምን አለ? ተመሰሉ ኪያዬ በከመ አነ ተመሰሉ ለክርስቶስ አለ። እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ የሚል አባት ለቤተ ክርስቲያን እግዚአብሔር ያስነሳላት። እንዲህ የሚል አባት አጣ ነው። በአንድም በሌላም ፈተና እየመጣ ነው። ጌዲዮን ይሁኝ አለ። እሱን ስራውን ሲሰባብረው ሰባበሩት፣ ችቦውን ሲለኩሰው ለኮሱት፣ ቀንደ መለከቱን ሲነፋ ሁሉም አራቱ በሶስቱ ማዕዘን ቀንደ መለከቱን ሲነፉ ሚዲያማውያን፣ አማሌቃውያን፣ የምስራቅ ሰዎች እርስ በርሳቸው ተተማምሰው አለቁ። ድሉ የእስራኤላውያን ሆነ። ምን ይዘው ስለወጡ? እግዚአብሔር ይዘው ስለወጡ። ወገኖቼ እኛም እስራኤል ዘነሱ ክርስቲያኖች ነን። እውነት በአንድ ድምፅ ኢትዮጵያ ከዓለም ተለይታ እጆቿ ወደ ማን ትዘረጋለች ተብሏል። በሕገ ልቦናም በሉ በሕገ ኦሪትም በሉ በሕገ ወንጌልም የእግዚአብሔር ሕዝቦች ሆነናል። ዛሬ በእኔና በእናንተ ዘመን ግን ይህ ሁሉ መከራ ለምን ደረሰብን? ቆም ብለን አይተነው እናውቃለን ወይ? ካህናት እየታረዱ፣ ሕዝብ እየተሰደደ፣ ቤተ ክርስቲያን እየጋየ፣ ሰላም እየደፈረሰ ወጥቶ መግባት ለምን ተሳነን? ይልቁንም ተዋህዶ ቤተ ክርስቲያን ላይ ክርስቲያኖች ላይ ብሔር ሳይለይ ሁሉ መከራ ለምን ደረሰብን? የመጀመሪያውና ቀዳሚው እስራኤላውያን ያ ሁሉ መከራ የደረሰባቸው በዓሊ የሚባል ጣዖት አምልከው ነው። ልጅ የሌላቸው ልጅ ይሰጠናል፣ ሀብት የሌላቸው ሀብት ይሰጠናል፣ ጤና የሌላቸው ጤና ይሰጠናል ብለው እግዚአብሔርን ትተው ጣዖት አመለኩ። ምን አለ ኢያሱ ወልደ ነዌ ምዕራፍ 24 ቁጥር 15 ላይ የምታመልኩትን ዛሬ ምረጡ እኔና ቤቴ። ይህ ህዝብ ነው እንግዲህ እግዚአብሔርን ትቶ ጣዖት ስላመለከ ጠላት አንስቶ እግዚአብሔር የቀጣቸው። እኛም በዘመናችን
በንጹህ በኢትዮጵያ ምድር ላይ ለዘመናት ታይቶ ተሰምቶ የማይታወቅ ጠላት የዘረኝነትን ክርዳድ ዘራብን። ማቴዎስ 13 ላይ እንደተጻፈው የዘረኝነቱን ክርዳድ በቀለ፣ አበበ፣ አፈራ። የምናየውን ያገኘ ነው። ቅዱስ ጴጥሮስ በመጀመሪያ መልእክቱ ምዕራፍ 2 23 ላይ ዳግም የተወለዳችሁት ከማይጠፋ ዘር ነው ይላል። እስቲ ፍቃዳችሁ ከሆነ አብረን እንበል። ዳግም የተወለዳችሁት ከማይጠፋ ዘር ነው። ምን ማለት ነው? ወንድ ልጅ በ40 ሴት ልጅ በ80 ስንጠመቅ ከማኅፀነ ዮርዳኖስ ከአብርሃም መንፈስ ቅዱስ ስንወለድ ከሰሜንም እንምጣ ከደቡብ ከምስራቅም እንምጣ ከምዕራብ መሀል ሀገርም እንወለድ ሁላችን የማን ልጆች ነን? ስንት አባት አለ? ማነው አባታችን? እንዴት አባታችን ሆነ? እኛ ስንወለድ ልጆች ሆነናል፣ ልጆች ሆነናል። የእግዚአብሔር ልጆች ሆነን ግን ዛሬ በቤተ ክህነትም በቤተ መንግስትም ዘር መቁጠር አልተጀመረም ወይ? እንደ ኢትዮጵያ አማራ ነው፣ ኦሮሞ ነው፣ ትግሬ ነው፣ ጉራጌ ነው፣ ሀዲያ ነው ዘር የምንቆጥር ሰዎች አልሆንም። አማራ ሆኖ እኮ ደግሞ አንድ ቢሆን ደስ ይላቸዋል። ይወርድና እሱ ደግሞ ለቅጥርም በሉ ለእድገትም በሉ ለዝውውርም በሉ ለሌላም ጥቅማት ጎጃሜ ነው ወይ ጎንደሬ ነው ወይ ወሎዬ ነው ወይ መንዜ ነው ወይ? ስሙ ግን ምንድን ነው? ኦሮሞ ነው፣ ወራ አርሲቲ ነው፣ ወረ ጂማቲ፣ ወራ ሀረሪ ነው፣ ወረ ባሌቲ። ትግሬውስ ሸዬ ነው፣ አድግራት ነው፣ አድዋ ነው። ለእኔ የገረመኝ ለእኔ ነው ያልኩ የእናንተን አላውቅም። የጉራጌው ማህበረሰብ ነው ሰፍሮ ቆጥሮ ለቅጦ 7 ቤት ጉራጌ ብሎ ዘገቡ። ከማይጠፋ ዘር ተወልደን ዘር መቁጠር ስለጀመር ይህ ፈተና ደርሶብናል ዛሬ። ሁለተኛ አፍኒንና ፊንሐስ በቤተ መቅደሱ ውስጥ የማይገባ ተግባር እያደረጉ ስለሆነ ይህ ፈተና ደርሶብናል። አፍኒንና ፊንሐስ ምክንያት ነው ታቦተ ጽዮን የተማረከችው። እነሱ 3 በደል ነው የበደሉት። ከ3 በደል የከፋ በደል ነው እኛ ሊደሙ ያለው። በሚዲያ ስንሰማ ሁላችን ሰው አግቶ የኛ ያህል ብር ተቀበሉ የሚል በሚዲያ እንሰማለን። በእኛ ቤት ይሄ የለም ወይ? ካህኑን ለመቅጠር፣ መርጌታውን ለመቅጠር፣ ዲያቆኑን ለመቅጠር፣ ዝውውር ለመስጠት ከዚህ የባሰ ስራ እየተሰራ አይደለም ወይ? የገንዘብ ቃል ያዘንም ወይ? ቅዱስ ጳውሎስ አንደኛ ጢሞቴዎስ 6:10 ላይ ገንዘብን መውደድ አለ የክፋት ሁሉ ስር ነው። አንዳንዶች ይህን ሲመኙ አለ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ ይላል። እነዚህ ሰዎች ስላሉ ነው ፈተና የመጣው። ትርጓሜያችን ላይ ምን ይላል? መዝሙር 27 ቁጥር 10 ያለውን ያነሳል። አንድ ንጉሥ ነበር ይላል። ንጉሡ ክፉ ደዌ ታመመ። በቤተ መንግስቱ ግን ጠንቋዮች ነበሩ ይላል። ከቤተ መንግስት ጠንቋይ እንኳ ያውቃል። በፈርዖን ቤት በባቢሎን ምድር ጠንቋይ እንኳ ያውቃል። በየዘመናቱ ጠንቋይ ነው። ከነሱ ጠንቅ የሚውል ማለት ነው። ላላጋችሁ ጠንቋያት በሉት። ምን ማድረግ ይሻለኛል ብሎ ጠየቃቸው። ከዚህ ህመሙ ለመዳን ይላል ንጉሡ። ምን የሚል ምክር መከሩት? ከጠንቋይ በጎ አይገኝምና ለእናት አባቱ አንድ ልጅ የሆነ ያ ልጅን ቅንድቡ የተገጣጠመ አስፈልገህ አግኝተህ እጅጉ ታስሮ እናት ይዛው አባት በካራ አርጎት በደሙ ብትታጠብ ትድናለህ ተባለ ይላል። አስፈለገ ንጉሡ ልጁን አገኘ። ለእናት አባቱ ስንት አንድ ልጅ በኩ የሆነ ልጅ ቅንድቡ ስለገጠመ ብቻ ነው ጠንቋዮቹ ሊያታልሉ የሞከሩት። ወዲያው ሕፃኑን አጋድሞ እናት ይዛ ብዙ ግብር ተሰጥቷቸዋልና አባት ካራ መዞ ሊያርድ ሲዘጋጅ ልጁ አይኑን ወደ ሰማይ አሻቅቦ ይመለከት ነበር ይላል። ወዴት? በዚህ ሰዓት ንጉሡ ገረመው። አንተ ልጅ ለምንድን ነው ሰማይ ሰማይ የምታየው? ለምን አላይ? ንጉሥ ሆይ ለልጅ የሚራራ ወላጅ ነበረ። የአብርሃም ክፋይ ነው ማጸዴት ላይ ነው ብለው ያዙ ነበረ። እናቴም አባቴም ጨክነውና ለካራ ሊያርዱኝ ነው። ድሃ ተበደለ ፍርድ ተጓደለ የሚል ንጉሥ ነበረ። አንተም ፈረድክብኝ ልታረድ ነው። ሁሉን ቻይ ወደ እግዚአብሔር እያመለከትኩ ነው ሲል ይላል። እግዚአብሔር ንጉሡን ልብ አራራለትና ፍቱት አለ። ያቺ ፍቱት የምትል ቋንቋ ከአንደበቱ ስትወጣ ከደዌው ተፈወሰ።
የትኛው ፈተና ቀለበት ውስጥ ብትገቡ ወደ ማን ማመልከት ነው? አሜን፣ ወደ እግዚአብሔር። ኩምቢው ረጅም የሆነ አሞራ ገጠር ካያችሁ ትል ያነሳል፣ እንዳነሳ እንኳ አይውጥም። ምን ያደርጋል? ካነሳ በኋላ ቀና ይላል። የዓለማውያን ሰዎች ለመብላት እንዲያመቸው ነው ይላሉ። ምን ይላል መጽሐፍ ሊቃውንት? ኩምቢው ረጅም ነው፣ ትሉን አንስቷል፣ ቀና ብሎ ነው የሚውጠው። ምን አሉ ሊቃውንቱ? እስክውጥ እድሜ ስጥ እያለ ነው። እኛ የ10 ዓመት የ5 ዓመት የ6 ዓመት እቅድ እናቅዳለን። ዛሬ ማድረጋችን እናውቃለን ወይ? ለሚደርስብን ፈተና ወደ ማን እናመልክት? ገንዘብ መውደድ ሁለተኛ ፈተና ሆነ። አብይና ፍና ሰዓቱ ስላበላሹ ይመታል ደረሰት። ስለዚህ ምን እናድርግ? እንደ ጌዲዮን ቅድሚያ ምልክታችንን እንያዛ። ማናት ምልክታችን? ኢሳይያስ 7:14 ላይ እግዚአብሔር ራሱ ምልክት ይሰጣችኋል፣ እነሆ ድንግል በድንግልና ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች አለ። ምን አለ ቅዱስ ገብርኤል ደግሞ ሲተረጉምልን? አማኑኤል ብሄር እግዚአብሔር ምስሌነ። አማኑኤል ማለት እግዚአብሔር ከእኛ ጋራ ነው። አሁን ድንግል ምልክት እንዳንይዝ ምልክቱ አታስፈልግም የሚል ትውልድ መጥቷል። ጌታ ይበቃሃል፣ በእኛው ቤት ነው እኮ ቅኔ ማህሌት እየቆመ ቅዳሴ እየቀደሰ አውደ ምሕረት እያገለገለ ድንግል ማርያም አታስፈልግም የሚል። ለልደት ቤተልሔም ብንሄድ ብቸኛ ሕፃን እናገኝም። ወደ ምድረ ገጽ ብንወጥ በእናቱ ጀርባ ላይ ነው የምናገኘው። ቃና ዘገሊላ ሰርግ ቤት ብንሄድ ከልጇ ጋር ነው የምናገኘው። ቀራንዮ ብንወጣ ዕፀ መስቀል ስር ነው የምናገኛት። ዛሬ እንደ ልጇ ሙስና መቃብርን ብላ አድርጋ በልጇ ቀኝ ሆና ለሕዝብም ለአሕዛብ የምትለምን እናት ዮሐንስ 19:26 ላይ እነኋት እናት ብሎ በዮሐንስ አማካይነት ድንግል ማርያም የሰጠን ማለት በአንድ ልብስ ቅዱስ ያዕቆብ ምን አለ? በጎ ስጦታ ፍጹም በረከት ከላይ ናቸው አለ። እነኋት እናት ብሎ ነው እኮ የሰጠን። ብዙዎች ዮሐንስን ወንጌል ተቀብለናል ይላሉ። የዮሐንስ እናት ግን አታስፈልገንም። ሎቱ ስብሐት ምን ማለት ነው? ባጭር ቋንቋ ዝናቡን እፈልጋለሁ፣ ደመናውን አልፈልገውም። ውሃውን እፈልገዋለሁ፣ ምንጩን ግን አልፈልግም። እህሉን እፈልገዋለሁ፣ እህሉ የሚዘራበትን ምድር አልፈልግም። ያቺ ደመና ኢሳይያስ 19:1 ላይ ነቢየ ሉል የመሰከራት ድንግል ማርያም ናት። ምን ብሎ መሰከረ ነቢየ ሉል ኢሳይያስ? ምዕራፍ 19:1 ላይ እግዚአብሔር አለ በፈጣን ደመና እየበረረ ወደ ግብፅ ይመጣል አለ። ማን ነው ወደ ግብፅ የተሰደደው ብለን የማቴዎስ ወንጌል ምዕራፍ 2:13 ስናለ የእግዚአብሔር መልአክ ይለናል ቅዱስ ማቴዎስ። ሌሊት በሕልም ለአረጋዊ ዮሴፍ ተገለጸ። ጨካኙ ሄሮድስ ሕፃኑን ሊገድለው ይፈልገዋል። ተነሳ፣ ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ። ማንና ሕፃኑንና ይሄ ቃል የምታገኙት በተዋሕዶ ቤተክርስቲያን ነው። ለአብነት ያህል አባታችን ሆይ ብለን ጸልየን ቀጥለን ማንን ነው የምንጠራው? እንግዲህ ላይ ምን አለ እግዚአብሔር መልአክ? ሕፃኑንና እናቱን ይዘህ። ብቸኛ ሕፃን ይዘህ አላለማ። ያቺ ደመና እስራኤላውያንን መርታ ምድረ ርስት አውርሳለች። አማናዊቷ ደመና ድንግል ማርያም በቃል ኪዳኗ በምልጃዋ አምነው ለሚማጸኗት መርታ ገነት መንግሥተ ሰማያት እንደምታወርሰን ተአምረ ማርያም መግደል ላይ ምን የሚል ቃል እናገኛለን? ማርያም ብሄር መርለ መንግሥተ ሰማያት። እስራኤላውያን በቃዴስ በርኔ በተራቡ ጊዜ እግዚአብሔር ከደመናው መና ዘነበላቸው። መድኃኒዓለም ምን አለ? ዮሐንስ 6 ላይ አባቶቻችሁ አለ በምድረ በዳ መና በሉ ሞቱ። የኔን ሥጋ የበላ የኔን ደም የጠጣ የዘላለም ሕይወት አለው አለ። ሥጋውን የነሳው ደሙን የነሳው ከማን ነው? በአንድ ድምፅ። እሷ ደግሞ ፍጡር ናት። የፍጡር ሥጋ መብላት ደግሞ እርም ነው። ምን ብለን ነው የምንቆርበው ታዲያ? ምን አሉ ሊቃውንቱ? ነፍስ የተለየው መለኮት የተዋሃደው። ስለዚህ ይቺ ደመና ፈጣን ደመና ተብላለች። ለዶኪማስ ፈጥና ደርሳለች። ለእኛ ፈጥና ደርስ። ስለዚህ ሰዓሊ ለቅድስት ልንላት ግድ ነዋ። የቃል ኪዳኑ ሀገር ነውና ምልክታችን ድንግል ማርያምን መያዝ ግድ ይላል። ያቺ የመጀመሪያዊቱ ምድር
ከአዳም በፊትም ከአዳም በኋላ ሌላ ልጅ ያላስገኘች እሾህ አሜከላ ያልበቀለባት የድንግል ማርያም ምሳሌ እንደሆነች የመጽሐፍ መምህራን ይሉናል። እህሉን እፈልጋለሁ ምድሩን አይፈልግም አይባልም። ያቺ ምንጭ እህቴ ሙሽራ የተቆለፈ ገነት የተዘጋ ምንጭ ብሎ ጻድቁ ሰለሞን መኃልየ መኃልይ ምዕራፍ 4 ላይ ያመሰከረላት ድንግል ማርያም ናት። ሁለተኛ ምልክታችን ቅዱስ መስቀል ነው። ምንድን ነው? በአንድ ድምፅ መዝሙር 59 ቁጥር 4 ላይ ከቀስት ፊት ያመልጡ ዘንድ አለ ለሚፈሩ ምልክቱን ሰጠሃቸው። ምን ለሚሉ? የጥበብ ሁሉ መጀመሪያ ማንን መፍራት ነውና? እግዚአብሔርን መፍራት ነውና። ዛሬ የድንግል ማርያም ጠላቶች ሁለተኛ መስቀሉ እንጨት ነው፣ ዋጋ የለውም። የባዕዳኑን ተው የእኛዎቹ ከሚገርማችሁ ኦሪት ዘኍልቍ ምዕራፍ 17 ላይ እስራኤላውያን ነጭ እባብ በነደፋቸው ሰዓት የነሐሱን እባብ አይተው ዳኑ ይላል። መስቀሉ ላይ የተሰቀለው እንጂ መስቀሉን አንፈልግም ለሚሉ ሰዎች የነሐሱን እባብ አይተው ዳኑ የሚለው ቃል ምን ሊያደርገው ነው? መስቀሉን ዛሬ ብንጠራ በጫማ ሶል ላይ እያተመ ምንጣፍ ላይ እያተመ እየሸጠ ነው። መስቀሉን እያዘገዘቀ ልብስ ላይ እየሰራ ነው። ስለዚህ ሁሉ ፈተና ሊመጣብን አይገርምም። ስለዚህ ምን እናድርግ? መስቀል ኃይላችን ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው ብለን በድንግል ምልጃ ተማጽነን እግዚአብሔርን ብንይዘው ጠላትን ድል ማድረግ ይቻላል አይቻልም? ምልክት ከመያዝ በተጓዳኝ አንፍራ። ዙሪያ ገባው ለምን እሳት አይቀጣጠልም? ለምን ምድር አይነድም? የኮቪድ ጊዜ እንኳ የሆኑ አታስታውሱ? ስንት ሰው ያልቃል ጉድጓድ ቆፍሩ ተብሎ ኢትዮጵያን እግዚአብሔር እንዴት እንዳሻገራት ዛሬ ከኮቪድ ያልተናነሰ በሽታ ይነገራል። በአንድም በሌላም ይሁን ምድርም ትንቀጥቀጥ፣ ጠላትም ሴት ይብዛት፣ ፈተናም ይብዛ፣ እኛ አንፍራ። ምን ይለናል ቅዱስ ጳውሎስ? ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7 ላይ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7 ላይ እግዚአብሔር አለ የኃይል የፍቅር ራስን የመግዛት መንፈስ እንጂ የፍርሃት መንፈስን አልሰጠንም። እስራኤላውያን ወደ ምድረ ግብፅ ሲጓዙ ሙሴ እየመራቸው ከፊት ለፊት የኤርትራ ባህር ተንጣሏል። ከኋላ ፈርዖን ጦር ሰብቆ ጎራዴ መዞ ደርሷባቸዋል። ወደፊት ሄዱ፣ ባህር ነው። ወደ ኋላ መለሱ፣ ጠላት ነው። ፈሩ፣ አለቅን አሉ ሙሴ። ዝም በሉ። ምን ነው ዛሬ ይላል ነው ካህናት እንዲሉ ሊያስጨርሱ ነው አይደለም? ዝም በሉ። ዛሬ የምታዩትን ጠላት ለዘላለም አታዩም ማለት አማናዊው ሙሴ መድኃኔዓለም ተነስቶ የኃጢአትን ባህር ከፍሎ ሕዝቡን እንደሚታደግ ነቢይ ነውና አይቷል። ሙሴ ዝም በሉ ብሎ አልተወም፣ ጸለየ። ወደማ አሜን። ጸሎት ለእግዚአብሔር ልጆች ኃይላቸው ነው፣ ክንዳቸው ነው፣ ጋሻቸው ነው። ሙሴ የኤርትራን ባህር የከፈለው፣ ኤልያስ 3 ዓመት ተመልክቶ ሰማይን የለጎመው፣ ኤልሳ እንደ ጠፍከብት የሶርያን ሰራዊት የነዳው፣ ዳዊት የአናብስቱን አፍ የዘጋው፣ 3 ደቂቅ ነበልባል እሳት ያጠፉት በምን ኃይል ነው? ይሄን ያውቃሉ ሐዋርያት። ምን ብለን እንጸልይ ያሉት አጭር ጸሎት 80 አሃዱን የያዘች አባታችን ሆይ ብላችሁ ጸልዩ አለ። ጸልዩ ብቻ አይደለም፣ በተግባር በጌቴሴማኒ ተንበርክኮ ጸልዩ። አብነት ሆነን እንጸልያለን። እውነታስ በአንድ ድምፅ ለምን መልስ ጠፋ ታዲያ? እንጮኻለን፣ እናለቅሳለን። ለምን መልስ ጠፋ? ምን ይላሉ አበው በምሳሌ ሲያነሱ? አንበሳ አሉ ጠዋት ተነሳ፣ ፊቱን ወደ ምስራቅ መልሶ ጸለየ። ወዴት? ዲያቆኑ ወዴት? ተመልከቱ ይላቸው። ለምን? ሚስጥሩን እናንተ መንገድ ለቀባሪ ማርዳት ነው። ሚዳቋም ጠዋት ተነሳች። የቀጠና ዘመን ነው፣ ረሃብ ነው። እሷም ፊቷን ወደ ምስራቅ አዞረች፣ ጸለየች። ምን ብላ? እግዚአብሔር ሆይ የምበላውን ስጠኝ፣ ከሚበላኝ አድነኝ ያለችና አንድ ነገር አከለችበት ይላሉ። የሁለቱን ጸሎት ሲሰማው አንበሳ ምን ብሎ ጸለየ? የምበላውን ስጠኝ። ሚዳቋስ የምበላውን ከሚበላኝ። የሁለቱ ጸሎት ችግር አለ በእኛ ሚዛን። ትክክል ነው። በአንድ ድምፅ ኧረ በአንድ ድምፅ ትክክል ከሆነ ደግሞ የሚገርማችሁ አበው ሲነግሩ በይን ተገናኙ። ለምን አገናኘ ታዲያ እግዚአብሔር?
ጸሎቱ ላይ ችግር ያለ ጸልያለሁ ብቻ እንዳልሆነ ነው። አሁን አንበሳ ሲወጣ ጸሎቴን ሰማ ምግብ ሰጠኝ ብሎ ብቻ ጀመረ ይላል። ሚዳቋ ዞር ስትል ከኋላዋ ማን ሊደርስባት? ምን አሉ መምህራኑ? የእመቤታችንን ስዕል ወስዳ ለዓለም ያስተዋወቀችዋ መሰረት ደፋር እንደሷ አወቀች ይባሉ። እንደ መሰረት ደፋር ሰባኪ ሜዳሊያው የተገኘው ድሉ የተገኘው በአንቺ ምርጫ ነው። አበረታች መድኃኒትና ኢትዮጵያ ገንዘብ የለች በቃላ ለማሳየት እንደዚያ ተፈተለከች ይላል። ሚዳቋዋ እየሮጠች አንድ ጉድባ ጋር ደረሰች። ገደል ዘላ ተሻገረች። አንበሳ ደረሰ። መዝለል አቃት። ሲያይ አሳማ ተኝቶ ያንኮራፋል። ማን ጸሎቱ ምን ነበር? አንበሳ ዘረገፈዋል። ምን አልዋቀው? አብላኝ ያለው አውጣኝ ያለው። የተኛው አሳማ በአንበሳ ተበላ። ተኝተን በአንበሳ የተመሰለው አጋንንት እንዳይበላል ጸልየናል ብቻ አይደለም። ጠዋት ለኪዳን፣ ቀን ለቅዳሴ፣ ለሌሊት ለሰዓታት፣ ማታ ለጉባኤ እንሮጣ ወዲ አቤት የአውሮፓ ቅጥማስ እያለ እንዴት ብለን እንሮጣለን? ብዙ ማህበራዊ ነገር እያለ በቤት የሚጸልይ ይሰማኛል። አዎ አይሰማም አልተባለም። በእግዚአብሔር ቤት የሚጸለየው ጸሎት ግን እንደ ያዕቆብ መሰረት ከእግዚአብሔር ጋር ይገናኛል። ለዚህ አብነት ሊሆናል ሉቃስ 2 ላይ እርሱም በቤተ መቅደስ የተገኘው። ስለዚህ ወገኖች እንጸልይ፣ እንለምን፣ እንጩህ፣ አንስራ፣ ፍርሃትን እናርቅ። ሁለተኛ ስጋዊ አስተሳሰብን ከኛ እናርቅ። ተንበርክኮ እንደ ውሻ የት ገባ? ሀገር እንዲሁና ቤተክርስቲያን እንዲሁና ፈተና እየበዛ ትዳሩ ኑሮ እንጀራ አንዳች ነገር አይሆንበት ምን ጨነቀኝ ብሎ ለት ብሎ የተኛ አካል አለ። የሰው ልጅ ክብሩ ሆኖ ሳለ እንደሚጠፉ እንስሶች መሰለ የሚለው ቃል እየተፈጸመ ነው። ሚድና ጋሻ ጊዮርጊስ ሲያስተምር ከስነ ፍጥረት ሁሉ ይላል ስነ ፍጥረት ሰው ይበልጣል ይላል። ለምን? በአርአያ እግዚአብሔር ስለተፈጠረ። ከሰው ደግሞ ክርስቲያን ይበልጣል ይላል። ለምን ለሚለው በክርስቶስ ክርስቲያን ስለተባለ፣ ከክርስቲያን ደግሞ አገልጋዮቹ ይበልጣሉ ይላል። በዚህ ጊዜ ግን አገልጋዩ ሳይቀር ነው የተኛ ነው። አገልጋዮቹ ሳይቀር ነው ሕገ እግዚአብሔር የተዘረጋ ነው። በፈሪሃ እግዚአብሔር ማገልገል የተው ነው። ስለዚህ ወገኖቼ እንስሳዊ ጸባይ ከኛ እናርቅ። እውነተኛ ክርስትና ገንዘብ እናድርግ። የኛ ዘመን ክርስትና የእግር እንጂ የግብር አይደለም። የሚያስቀድስ እኮ ብዙ ነው፣ ግን አይቆርም። አንተ ስራ ያለው ብዙ ነው፣ አስራት አያወጣም። በትዳር ተወስኖ ያላል፣ በትዳሩ አይጸናም፣ ዘማዊ ነው። በስልጣን ተወስኖ የተቀመጠ ጉበኛ ነው፣ ሙሰኛ ነው፣ ዘረኛ ነው። ስለዚህ ወገኖች እንዲህ ሁነን እንዴት መልስ ይመጣል? ስለዚህ ከዚህ እንስሳነት ሕይወት እንውጣ። ድንግል ማርያምን መስቀሉን ይዘን እንጸልይ። እኛ ፍርሃትን እናርቅ። በመጨረሻ እንስራውን ነው የሰባበሩት እነሱ። እንስራ ከሸክላ አፈር የተሰራ ነው። እኛም ስጋዊ አስተሳሰባችንን እናስወግድ። ስጋዊ አስተሳሰብ ሳያስወግዱ ጸልዮ መልስ ያገኛሉ አይቻልም። ምን ይላል ዘፍጥረት 4:4 ላይ እግዚአብሔር አለ ወደ አቤልና ብሉበት ወደ መስዋዕቱ ተመለከተ። ቅድሚያ ያየው ማንን ነው? አቤል። ከቅዳሴው በፊት ቀዳሹን ያያል እግዚአብሔር። ከማህሌቱ በፊት ማህሌታውን ያያል እግዚአብሔር። ከስብከቱ በፊት ሰባኪውን ያያል እግዚአብሔር። ከመዝሙሩ በፊት ዘማሪውን ያያል እግዚአብሔር። ከምጽዋቱ በፊት ምጽዋት ሰጪውን ያያል። ወደ አቤልና ወደ መስዋዕቱ ነው የተመለከተው። ወደ እኛና ወደ አገልግሎታችን፣ ወደ እኛ ወደ መስዋዕታችን እንዲመለከት እኛነታችንን ንጹህ መስዋዕት አድርገን ለማንናገር ሮሜ 12:1 ላይ ቅዱስ ጳውሎስ ወንድሞቹ ያለ ሰውነታችሁን ምናችሁ እግዚአብሔርን ደስ የሚያሰኝ ቅዱስና ንጹህ መስዋዕት አድርጋችሁ ታቀርቡ ዘንድ አለ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም አለ ለአእምሮ የሚመች አገልግሎታችሁ ነው ይለናል። ስለዚህ እኛነታችንን ንጹህ መስዋዕት አድርገን ለእግዚአብሔር አቅርበን ፍርሃትን አርቀን ምልክታችንን ይዘን ያ ችቦ የተባለውን እንስራው ሲሰባበር እንደበራው እኛ ስጋዊን ነገር ትዕቢቱን፣ ስስቱን፣ ፍቅረ ነዋዩን፣ ምቀኝነቱን፣ ዘረኝነቱን፣ አድመኝነቱን ብናስወግድ
በእኛ ውስጥ እግዚአብሔር ያስቀመጠው የእግዚአብሔር መንፈስ ቅዱስ ሥራ መስራት ይችላልና ይህ ሁሉ ነገር የደረሰብን በእኛ ኃጢአት ነው ብለን ኢዩኤል 2 ላይ እንደተጻፈው አሁንስ አለ በጾም በለቅሶ በዋይታ ወደ እኔ ተመለሱ ይላል የሠራዊት ጌታ እግዚአብሔር። እደግመዋለሁ። ኢዩኤል 2 አሁንስ በጾም በጸሎት በለቅሶ በዋይታ ወደ እኔ ተመለሱ። በጾም በጸሎት በለቅሶ በዋይታ ወደ እሱ ተመልሰን መዓቱን በምሕረት ቁጣውን በትዕግስት ይቅር እንዲለን የማን ፈቃድ ይሁን? ሁሉ ነገር ለምን ደረሰብን? ይብቃን፣ ይቆየን። የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የቅዱሳን መላእክት ጥበቃ፣ የቅዱሳን አበው ጸሎት ከሁላችን ጋር ይሁን። አምነው ነበሩ ካዱ፣ ተሰብስበው ነበሩ ተበተኑ ከመባል እግዚአብሔር ይሰውረን። ታቦትን በመንበሩ ካህንን በደብሩ ሕዝብን በሀገሩ አምላክ ቅዱሳን ከፈተና ይጠብቅልን፣ ይቆየን።